አንዲትን ሴት በፍቅር ለማንበርከክና ያንተ ብቻ እንድትሆን ለማድረግ ውድ ስጦታዎች፣ የቅንጦት መኪና ወይም የፊልም ተዋናይ መልክ መያዝ ያለብህ ይመስላል? ፍጹም ተሳስተሃል። ሴቶች በገንዘብ ሊገዙ የማይችሉ ግን ልባቸውን ሙሉ በሙሉ የሚሰርቁ 5 ድብቅ የስነ ልቦና ሚስጥሮች አሉ። ዛሬ ማንኛውንም ሴት ለአንተ ልዩ ቦታ እንድትሰጥህና በፍቅር እንድትወድቅ የሚያደርጉትን 5 ወርቃማ መንገዶች እነግርሃለሁ። በተለይ ቁጥር 5 ላይ የምነግርህ ሚስጥር ጨዋታውን ሙሉ በሙሉ የሚቀይር ነው። ስለዚህ እስከ መጨረሻው አብረኸኝ ቆይ። እንኳን ወደ ቻናሌ በሰላም መጣችሁ። ሰብስክራይብ ማድረግ እንዳይረሳ። ዛሬ ወንዶች ሁል ጊዜ የሚጠይቁትን አንድ ትልቅ ሚስጥር ይዘን ቀርበናል። አንዲትን ሴት በምርጥ ስብዕናህ፣ በወንድነት ግርማህ እና በጥበብ እንዴት በፍቅር ማማለል ትችላለህ? በቀጥታ ወደ ነጥቦች እንግባ። አንደኛ፣ በራስ መተማመንና ግልጽ ዓላማ ሊኖር ይገባል። ኮንፊደንስ ኤንድ ፐርፐዝ። የመጀመሪያው እና ከሁሉም በላይ አስፈላጊው ነገር በራስ መተማመን ነው። ሴቶች የራሱ ግብና ዓላማ ያለውን ሕይወቱን የሚመራበት ግልጽ መስመር ያለውን ወንድ በእጅጉ ያከብራሉ። ሚስጥሩ ምን መሰለህ? ሴት ልጅን የሕይወትህ ብቸኛ ማዕከል አታድርጋት። አንተ በስራህ በህልምህና ራስን በማሻሻል ላይ ስትጠመድ እሷ ያንን ጥንካሬን አይታ ወደ አንተ መሳቡ አይቀሬ ነው። በራሱ የሚተማመን ወንድ ማንም ሰው ሊቋቋመው የማይችለው ማግኔት አለው። እሺ፣ ወደ ሁለተኛው ነጥብ ስንመጣ እውነተኛ አድማጭ መሆን ነው። ብዙ ወንዶች ሴቶችን ለማስደንገጥ ሲሉ ስለ ራሳቸው ብዙ ያወራሉ። ይህ ትልቅ ስህተት ነው። ሴት ልጅ በፍቅር ለመጣል ልታዳምጣት ይገባል። እንዴት መሰለህ? ስታወራ ስልክህን አስቀምጥ፣ አይን ላይን ተመልከታት እና የሚሰማትን ስሜት ተረዳላት። የምትናገረው ትንሽ ነገር እንኳን አስታውሰ ሌላ ቀን ስታነሳላት ይሄ ሰው እኮ ከልቡ ያስብልኛል የሚል ትልቅ የፍቅር ስሜት በውስጧ ይፈጠራል። በሶስተኛ ደረጃ ላይ የምናገኘው ሁልጊዜ ጥሪዋን በሰከንድ ውስጥ የምትመልስ፣ ሁልጊዜ የትም አምጪኝ ስትል ዝግጁ የሆንክና ሙሉ ማንነትህን በአንድ ቀን የነገርካት ወንድ ከሆንክ የመሳብ ጉልበትህ ይቀንሳል። ደንቡ ትንሽ ሚስጥር አይሁን። የራስህ ሕይወትና ሥራ ይኑርህ። ሁልጊዜ አለው ካላልክ ያንተን ድምፅ የመስማትና የመገናኘት ጉጉቷ ይጨምራል። ናፍቆት የፍቅር ትልቁ ነዳጅ ነው። ትልቁ ነዳጅ። አራተኛ፣ በምስጋናና በትናንሽ ነገሮች ማስደሰት። ሴቶች ውበታቸውን ብቻ ሳይሆን ስብዕናቸውን፣ ጥንካሬያቸውንና አስተሳሰባቸውን የሚያደንቅ ወንድ ይወዳሉ። ምን ማድረግ አለብህ? ዝም ብለህ ቆንጆ ነሽ ከማለት ይልቅ አስተሳሰብሽ በጣም ይማርካል ወይም የሰዎችን ስሜት የምትረጅበት መንገድ ደስ ይላል በላት። በተጨማሪም ሳይታሰብ የሚሰጡ ትናንሽ ስጦታዎች፣ ለምሳሌ የምትወደውን ቸኮሌት ወይም አበባ ስጣት። ልቧን ይቆጣጠሩታል። በመጨረሻ የምናየው ሴት ልጅ በፍቅር የምናንበረክክበት መንገድ ስሜታዊ ደህንነት እና መረጋጋት መስጠት፣ ኢሞሽናል ሴኩሪቲ። ለመጨረሻውና ዋናው ነጥብ መጠናል። ቁጥር 5 አንዲት ሴት በፍቅር ያበደችለትን ወንድ ጥላ
የመጨረሻ መጠለያና ዋስትና ወደሚሆንላት ወንድ ትሄዳለች። ዋና ሚስጥር፣ ስትናደድ አብረሃት እናድድ፣ ስትጨነቅ አጽናናት። አንተ አጠገቧ ስትሆን ሰላም፣ በቃና መረጋጋት እንደሚሰማት ካረጋገጠች ያኔ ልቧን ሙሉ በሙሉ ሰጥታለች ማለት ነው። አንተን ማጣት ለሷ ትልቅ ፍርሃት ይሆናል። መልእክቱን ስናጠቃልለው እንግዲህ ወንድሜ እነዚህን 5 መንገዶች በቅንነት እና በወንድነት ጨዋነት ከተገበርካቸው ያሰብካት ሴት የአንተ ከመሆን ውጭ ሌላ ምርጫ አይኖራትም። ከእነዚህ 5 ነጥቦች ውስጥ አንተ ጋር በብዛት የሚታየው የትኛው ነው? ወይስ የትኛውን ማሻሻል አለብህ? አስተያየትህን ኮሜንት ላይ አስቀምጥልኝ። ቪዲዮ ከተመቸህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።